ጀግና በልጅነቱ ዶቃ ሳይወጣ ካንገቱ ጃጌ ጃጋማቸው እንደገጠመ የሚፈጃቸው ስለተባለው አንበሳ ጃጋማ ኬሎ የበረሃ መብረቅ ስለሱ ነው የምናወራው። ጃጋማ ኬሎ ማለት ነው ከአባቱ ተተንብዮ ነው ስሙ ማለት ጃጋማ ማለት የአባቱ የፈረስ ስም ነው። ከዚህ በተጨማሪ ደግሞ 15 አመቱ ማለት ነው አርበኛ ነበር። በ20 አመቱ ደግሞ የ3000 ወታደሮች አለቃ ነበር። ከዚህም በተጨማሪ ደግሞ በአዲስ ዓለም ጽዮን በሚባል ቦታ ላይ 70 የሆኑ ጣሊያኖችን ከሽክሿል እና ደግሞ 2000 የሆኑትን ደግሞ ማርኮ ይዟል ማለት ነው። ሸዋ ገድገድሌና ደጃዝማች ገረሱ ድኬ ጋር በመሆን ጅማ ላይ ይህን ገድል ደግመውታል። ከዛ የተገኙትንም ወታደሮች ማለት ለእንግሊዝ ሽጦላቸዋል ማለት ነው። ጃጋማ ኬሎ ማንንም አይሰማው። ከዚህም በተጨማሪ ደግሞ ኃይለ ሥላሴ ወደ ሀገር ሲመለሱ በ1941 ማለት ነው የስምንቱ ጠቅላይ ግዛት አለቃ አድርገው ሽመውታል። እናም ኮሪያ ጦርነት ጊዜ ኮሪያ የሚሄዱትን ሰዎች መልምለዋል ማለት ነው። ይህ ሰውዬ ደግሞ የሞተው በ2009 በ97 አመቱ ጣብሏል ማለት ነው። ይመቻችሁ። ፎሎ ላይክ እያደረጋችሁ